እንግዲህ ዶሮዎች እንቁላል ለመጣል በተቃረቡ ሰዓት ወደ እነሱ ተጠግተን እጃችንን በምናደርግ ሰዓት ዝቅ የሚሉ ከሆነ እንቁላል መጣያቸው ጊዜ እየደረሰ መሆኑን ያሳያል። በሳምንት ወይ በሁለት ሳምንት ውስጥ ይጀምራሉ ማለት ነው። እንደሚታወቀው ቦቫንስ ዶሮዎች ከአራተኛ ወር ከ15 ቀን ጀምሮ እስከ 5ኛ ወር ድረስ ባለው እንቁላል መጣል መጀመር አለባቸው። በተጨማሪም አናታቸው ላይ ማለትም ኮክኒያቸው በጣም መቅላት ይጀምራል። ይሄ የሚያሳየው መጣል ለመጀመር እንደተቃረቡ ነው። ትለያቸዋለህ አራቱን አሁን የቀሩትን የጀመረት ነው። ነክሰዋት እኮ ነው የሆነ ተንጠልጥሎ ነበር እሷን እቺ አልጀመረችም። ይነክሷታል ማለት ነው። እቺ ነው ይነክሷታል። መቁረጥ ግን ይቻላል።